ማሂ ሊጀምር ማሂ እንኳን ደህና መጣህ። ጠፍተህ በስንት ጊዜ መድረክ የተነፈገ ሀሳብ ነበረ። መድረክ አግኝቷል። ይናገር ሲባል ማለት የሌሎችን ሀሳብ ለመጨፍለቅ ለማጥፋት ምናምን እንዳልሆነ ግምት እንዲወሰድ ይፈልጋል። የተነሳበት ዓላማ አለ። ስም ማጥፋት የተደረገ አለ ለዓመታት። ያንን ነገር ጥያቄ ነበረ። ያን ለመፍታትና ትክክለኛ ሀሳብን ለመግለጽ የሌላ የዑለማ አተያይ እንዳለ ማህበረሰቡ እንዲያውቅ እንጂ የትኛውንም ሀሳብ ዲፊት አድርጌ ለብቻ ይቆማለሁ ወይንም አጠፋለሁ የሚል አይደለም። ያም ሀሳብ ባለበት መኖር ይችላል። ሰው የመረጠውን እንዲወስድ ሌላ የዑለማ አተያይ እንዳለ ሰው እንዲያውቅ ነው የተፈለገው እንጂ ማንንም ዲፊት ለማድረግ አይደለም። ይህንም ከግንዛቤ እንዲገባ ለማለት ነው። ኢሳብዬ ሰላም አለይኩም ጀዛከላሁ ኸይር። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኢሳቅ ያላፊ ያርግ ኩል በጣም አሪፍ ነው። ሁለት ማሂ ነው መሰለኝ ያለው። ቆይ ሁለት ማሂ ስላለ ነው የተናገርነው። ኦኬ የላይኛውን ማሂ አብደላን ማለት ነው። ኢንሻአላህ 3 ደቂቃ ያደረግን ካስፈለገ ጨምርላችኋል። እሺ ይበቃኛል። እንትን አሁን ማናቀውን ነገር አወቅን። ሻህመድም የነገሩን ኩል ተቀለናው ትርጉሙ የባህር እንስሳ ሁሉ ይበላል ሲባል ነበር እናቅ ነበር። እኔ አንዳንዴ ናሽናል ጂኦግራፊ ሳይ መርዘኞች አሉ እነሱ ሲበላሉ ወይ የሚል ጥያቄ ነበረኝ። ዛሬ ተመልሶልኛል። እና አንዳንዴ በጥቅሉ ስንወስደውና ቋንቋው ሲታወቅ ሲፈታ እንደዚህ ደግሞ ቀለል ብሎ ሲፈታ አሁን ለምሳሌ ያህል ኒማ ሁሉ ተወጋጅ ነው አሉ ሸፈቅረድ። ኒማ ሁሉ ተወጋጅ ነው። አዎ ተወጋጅ ነው፣ ግን ጀነት ይወገዳል ወይ? እኔ ሲምፕል ሆኖ ሲቀር ቀለል ይላል፣ ለእኛም ለመረዳት ደስ ይለናል። ቀላል ነው። እንደገና ደግሞ አላህ የሁሉ ነገር ፈጣሪ ነው። ራሱን ፈጠረ ወይ? አስረግጦ መናገር ያስፈልጋል። ምንም እዚህ ጋር ትክክለኛ ጥያቄ ነው። ሁሉ ካልክ ሁሉም ስትል ይሄ በጣም ችግር ፈጥሮ ነበር። ሁሉ ብሎ በየቦታው ምናምን ትዝ አሁን ሲምፕሊ እነዚህ 3 ምሳሌዎች በቂ ናቸው ለሚያስተውል ሰው ማለት ነው። እና ቀላል ነው። በጥሩ ሁኔታ ነው የቀረበው። ቅድም መጀመሪያ አንድ አስተያየት ሰጪ መምሮ ነበር። በር ለኔ ጀግና ነው። እዚህ ቤት መጥቶ ፌስ አድርጓል። እድሜ ልካቸውን ሲሳደቡ የነበሩ ሰዎች መድረክ ተዘጋጅቶላቸው ባልመጡበት ሁኔታ ግን በጣም ጎበዝ ነው። እኔ ጀግና ነው የሚለው መጥቶ ዋዝም አደረገ ምንም አደረገ በራሱ ሰዓት ተጠቅሞ የፈለገውን እንዲያደርግ መብት መስጠት ሰዎችን አይዝለፍ፣ ሰው ድንበር አይለፍ እንጂ የራሱ በገባው ልክ የሚያቀርበውን ነገር ሰው ተቀበለም አልተቀበለም ትክክል ነው። ጀግና ነው። ለኔ ጎበዝ ነው። ፌስ አድርጓል መጥቷል እንጂ ቤት ሰግቶ ስንት ጊዜ ሲሳደቡ የነበሩ ሰዎች አሉ። ያልመጡ ሰዎች ማለት ስንት ዓመት ሙሉ ሲሳደቡ የነበሩ እና በጣም አሪፍ ነው። መድረኩ ይቀጥል ነው። ሚዛናዊነትህን እንደጠበቅ ነው እና ይሄን ለመስጠት ነው። ጥሩ ነው ያለው ነገር ለማለት ነው። ጀዛከላህ ጀዛከላህ